የሰሜን ወሎ ዞን በኢትዮጵያ የጸጥታ ኃይሎች ሙሉ በሙሉ ከአሸባሪው ኃይል ነፃ ወጥቷል። በክቡር ጠቅላይ ሚኒስትሩ እየተመራ የሚገኘው ዘመቻ ለህብረ ብሔራዊ አንድነት በተቀናጀና በተደራጀ መንገድ ማጥቃት ከጀመረበት ጊዜ አንስቶ አከርካሪው በመመታቱ የጠላት ፍላጎት የማድረግ አቅምና ስነ ልቦናው ብትንትኑ ወጥቷል። በትላንትናው ዕለት ማምሻውን እንደገለጽ ነው የወገን ጦር በራያ ሰሜናዊ አቅጣጫ ያሉትን ከፍተኛ ሰንሰለታማ ቦታዎችን ከተቆጣጠረ በኋላ በዞብል ደቡባዊ አቅጣጫ ደግሞ የጉራ ወርቄ ከፍተኛ ሰንሰለታማ ቦታዎችን ሙሉ በሙሉ አጽድቶ ቀደም ብሎ የተቆረጠውን የወልዲያ መቀሌ መስመር በማስፋፋት ወደ ወልዲያ በቅርብ ርቀት እየገሰገሰ እንደሚገኝ አስቀምጠን ነበር ወይንም ገልጸን ነበር። ሌሊቱን በሙሉና ዛሬ ረፋዱን ጀግኖቹ የመከላከያ ሰራዊት የአማራና የአፋር ጸጥታ ኃይሎች ከንስሮቹ የአየር ኃይል ጋር ባደረጉት የተቀናጀ የማጥቃት ዘመቻ የሳንቃን፣ የስሪንቃን፣ የሰሜን ወሎ ዋና ከተማ የሆነቿን ወልዲያ ከተማን፣ ሐራን፣ ጎብዬን፣ ሮቢትና ቆቦን ሙሉ በሙሉ ተቆጣጥሯል። የወገን ጦር በእነዚህ አካባቢዎች የመጨረሻ ሙከራውን ሲያደርግ የነበረውን የጠላት ጦር ደምስሶታል። ከድምሰሳ ተርፎ ወደ ጨርጨርና አላማጣ እየፈረጠጠ ያለውን የጠላት ኃይል ደግሞ የወገን ጦር እግር በእግር እየተከታተለ ሙት ቁስለኛና ምርኮኛ እያደረገ ይገኛል። የአካባቢው ህብረተሰብ በተለይም ወጣቶች ከወገን ጦር ጋር በመቀናጀት በየጥሻው የተሽለኮለከ ለማምለጥ የሞከረውን የጠላት ጀሌ በመልቀም ምንም አይነት ንብረት ተተኳሽና ራሱንም ይዞ እንዳይወጣ የላቀ የጀግንነት ጀብድ ፈጽሟል። እነዚህ ከተሞች ረዘም ላለ ጊዜ በጠላት እጅ የቆዩና አያሌ በደሎች ሲፈጸምባቸው የነበሩ በመሆናቸው ጀግኖቹ የመከላከያ ሰራዊት የአማራና የአፋር ጸጥታ ኃይሎች ከንስሮቹ የአየር ኃይል ጋር በመጣመር በፈጸሙት አስደናቂ የጀግንነት ገድል ነፃ በመውጣታቸው እንኳን ደስ ያላችሁ ለማለት እንወዳለን። ይህ በእንዲህ እንዳለ በላሊበላና በሙጃ መካከል ሾልኮ ገብቶ ጋሸናን ለመቁረጥ ሲሞክር የነበረው የጠላት ኃይል በጀግናው የወገን ጦር ከበባ ውስጥ እንዲገባና እንዲደመሰስ በማድረግ የሐሙሲስ፣ ስታይሽ፣ አሁን ተገኝ፣ ድልብ፣ ኩል መስክና አካባቢያቸው ሙሉ በሙሉ ከጠላት ነፃ ወጥቷል። በአሁኑ ሰዓት ጀግናው የወገን ጦር የላሊበላ አካባቢን ከጠላት በማጽዳት በሰቆጣ ከተማና በዙሪያ ባሉ አካባቢዎች የመሸገውን የጠላት ኃይል እየደመሰሰው ይገኛል። እንዲሁም እግሬ አውጭኝ ብሎ ወደ ኮረም አቅጣጫ እየፈረጠጠ ያለውን ጠላት እግር በእግር እየተከተሉ ሙት ቁስለኛና ምርኮኛ በማድረግ ላይ ይገኛሉ። የህዝብን አደራ አጠቃላይም የኢትዮጵያን ህዝብ አደራ የተሸከሙት የኢትዮጵያ የቁርጥ ቀን ልጆች ሀሩር እና ቁር ሳይበግራቸው ቀን ከሌት በተራራማ ሰንሰለታማ አካባቢዎች በየሜዳው በመወርወር በየደረሱበት ሁሉ በጠላት ላይ እሳት የሆነውን ክንዳቸውን በማሳረፍ የሽብር ቡድኑን እስትንፋስ ቆርጠውታል። በተደረገውም አስደናቂ የማጥቃት ዘመቻ በአማራ ክልል የሰሜን ወሎ ዞን ከአሸባሪው ህወሓት ነፃ ወጥቷል። በሁሉም አካባቢ የሚገኘው ማህበረሰብ ከወገን ጦር ጋር በመቀናጀት ላደረገው አስተዋጽኦ መንግስት ከፍተኛ ምስጋናውን እያቀረበ የተለመደውን የደጀንነትና የጀግንነት ጀብድ እንዲፈጽሙ ጥሪ ያቀርባል። ነፃነታችንን የምናውጀው በተባበረ ክንዳችን ነው። ለጀግኖቻችን መልካም የድል ውሎ፣ ለህዝባችን ደግሞ መልካም ብስራት እንመኛለን። አመሰግናለሁ።